እናንተም ባልመሰለኝም ግራ ገባኝ። እኛ የምንሄድበት ፕሮግራም አለ ነው እንዴ? አይ ሆነ ትሪት ግን አስበዋል ወይ ፕራንክ ላይ ያደረጉን ነው ሄድኒ ወይ ደግሞ ማለት ነው እስካይ ላይ ሄዶ ራስ በግቢያው እንትን ልስታች እንዴ ፕራንክ ነው እንዳይሉ ካርዱ ልስታች እንዴ ሄደን በልተን ምናምን ሚካስሚሉ በለም ሲባል ፕራንክ ነው የሚቀርብኝ ነገር አይ ፕራንክ ነው። ኧረ በፍጹም የእውነታችን። ለማንኛውም ጊፍታችሁን እንስጣችሁና ከዛው እንደሆነ ያው ለብሳችሁ ኑና ያለ መሰለና ለብሳችሁ ነው። በነገራችን ላይ አውቀው እንስጣችሁና ይሄ ማነው መሰለሽ አይደለም ቅልቅል ነው መሰለኝ ቅልቅል ነው መሰለኝ ያደረጉት። እሺ ይሄ አንቺ ነው ይሄ አንተ እሱ አው የምር ሳይዝሽ አንቺ ችግር የለም። አይ የምር ነው አሁን የመጋባት እኮ እንደዚህ ታይም አላሰብኩላችሁ ነው። እኛ የፈለግነው ሱፍ ነው። ቤሎ ደግሞ አይሆንም እንግዲህ። እሺ ማን ይዘው ለኪን ማወቀ የራስ ፕሮግራም ስለሆነ እኮ ችግር የለውም። ሱፍ ይሄን ለብሳን እስከረት እንሄዳለን ነው ነገሩ። አሁን ለማንኛውም ለብሳችሁ እንደምትመጡ ደስ እኮ እሺ እንለብሳለን። ግን አዘጋጅተናል እዚህ ያለሽ ቦታ ለምሳርግና እንያችሁ እስከማየው ድረስ ጓጓው ነው። ሱፉ ግን ከእኔ ትንሽ ሰፋ አድርጌ ነው መረጥኩት። አንቺስ ቀሚስ እኔ ነው ይፈላልኩ አንተ ግን በስም ፈልክተዋል ያብራል። እኔ ማን የደነገጥኩት ሰውነቱ ሰፋ ጨመር ተስማምቶታል ወፈራ። አይ እኔ አሁን የሰጋሁት ሱፉ ምናምን እንዳይጠባው በእኔ ልክ ስላልኩ እኔ እርግጠኛ ነኝ ልኳ እንደሚሆን እንደሚያምርባት አልጠራጠርም። ላይ እንግዲህ የሚለይ ፕሮግራም እንደሚፈልግ ተስፋ አድርጋለሁ። አሁን ራሳቸው እንዲህ ያለው ደስታ በጣም ደስ ይላል። እንዴት አየሽው? ለብሶ እስከማያቸው ነው የጨነቀኝ። ምን አይነት እንትን ይኖራቸዋል ብለሽ ታስቢያለሽ? የሚመለሱም አይመስለኝም። ዛሬ በዛው የሆነ ቦታ በዛውን ሄዱ ነው አይመስለኝ። እንደዛ እንኳን አያደርጉም። እንደዚህ ቀጠሮ አክብረን ጠርተናቸው ፈጣሪ ያክብራቸው። እንዴት ብለህ ግን አሳመንከው? ለሁለት ምን አሰብኩኝ መሰለሽ? ይህ ሰሞን እሷም እየጠፋች ነው፣ እሱም እያየተደን የሆነ የሚደብር ሙድ ውስጥ እየቀጠጡት ነው። የማይሆን ነገር ውስጥ እያየሁት ስለሆነ ለምን አሪፍ ጊዜ ያሳልፉን ብዬ ሁለቱን አንድ ላይ ደግሞ ካዩዋቸው ትንሽም ቆዩ ለምን ፕሮግራም እንትን አይደለም እንደሚለው ባለፈውም ደግሞ ያንን ቀመር ደግሞ አንቺን በተንኮል ያንን ነገር ስታግዙ እዚህ ነገር ላይ ማ አንቺ እጅ መኖር አለበት ብዬ እኔ ሁላ ተጎናችሁ ነኝ። ለዛን አስቤ ያው ቤተሰቦቻቸውን ደስተኛ እንዲሆኑ ይህንን ነገር ደግሞ ከነ ፕሮግራሙ በእርግጥ ደህና ልብስ ለብሰው እንደሚመጡ አውቃለሁ። የተሻለ ደግሞ ለራት ፕሮግራም ደግሞ ሱፉን እና ደግሞ ቀሚሱን ለብሰው ቢሄዱ ይመረጣል ብዬ ያምሩባቸዋል። አንተ ላይ አይቼዋለሁ ሱፉን። እስኪ